ማንቸስተር ዩናይትዶች ከመቼውም ጊዜ በላይ የአጥቂ ክፍላቸውን ለማጠናከር እየተጉ ይገኛሉ። ማርክ ካሳዶ የቼልሲ ኢንተረስት መሆኑን ተከትሎ የክለቡን ፍቅር ገልጿል። ማርከስ ራሽፎርድም በክረምቱ የዝውውር መስኮት ወደ ባርሴሎና መሄድ ይፈልጋል። እነዚህንና ሌሎች ስፖርታዊ መረጃዎችን ታደምጣላችሁ። ሰላም የዘመን ስፖርት መረጃ ተከታታዮች እንዴት ናቸው? በያላችሁበት ሁሉ ሰላማችሁ ብዝት ይበል። አዳዲስና ትኩስ ስፖርታዊ መረጃዎች በየዕለቱ በዚህ ቻናል ታደምጣላችሁ። ሁላችሁም ይህን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። ላይክ እና ሸርም አይረሳ። አብራችሁን ቆዩ። ማንቸስተር ዩናይትዶች የአጥቂ ቦታቸውን ለማጠናከር ከመቼውም ጊዜ በላይ እየተንቀሳቀሱ ይገኛሉ። የአውሮፓ ሊግ የፍጻሜ ተፋላሚዎች በግማሽ ፍጻሜው ከአትሌቲክ ክለብ ጋር ባደረጉት ጨዋታ በደርሶ መልስ 7 ግቦችን አስቆጥረው ወደ ፍጻሜው ማለፍም ችለዋል። ነገር ግን የሩበን አሞሪም ቡድን በአገር ውስጥ ትግል ማለትም በፕሪሚየር ሊጉ ጥርስ አልባ ተናካሽ ሆኖ መታየቱ የቅርብ ጊዜ ትውስታ ነው። ዩናይትዶች በሊጉ 42 ግቦችን ብቻ ያስቆጠሩ ሲሆን ይህም በምድቡ ከ14 ቡድኖች ያነሰ ያደርገዋል። በንጽጽር ሲታይም የአውሮፓ ሊግ ፍጻሜ ተፋላሚዎቹና በፕሪሚየር ሊጉ ከነሱ አንድ ደረጃ ከፍ ብሎ የሚገኙት ቶተንሃም ሆትስፐር በዚህ ሲዝን 63 ጎሎችን አስቆጥረዋል። ራስመስ ሆይሉንድ እና ጆሹዋ ዚርክዚ በሊጉ 7 ጊዜ ብቻ ጎሎችን አስቆጥረዋል። የቡድኑ ከፍተኛ ጎል አስቆጣሪና የቡድኑ ጀርባ አጥንት ነው የሚባለው የመሃል ተጫዋች ብሩኖ ፈርናንዴዝ 8 ጎሎችን ብቻ ነው ማስቆጠር የቻለው። በዚህም የተዳከሙት ማንቸስተር ዩናይትዶች በክረምቱ የዝውውር መስኮት ሲከፈት የተለያዩ የፊት አጥቂዎችን ለማስፈረም እንቅስቃሴ እያደረጉ እንደሆነ ተዘግቧል። ከነዚህም መካከል የአትሌቲክሱ ዴቪድ ኦርነስቴን በዚህ ክረምት ዩናይትድ ብዙ ያልተለመዱ አጥቂዎችን ፍለጋ መሄዱ አሳማኝ ነው ሲልም ገልጾታል። ዩናይትድ በወልቨርሃምፕተን ወንደረርስ ኮንትራት ውስጥ ያለውንና 62.5 ሚሊዮን ዩሮ የውል ማፍረሻ የተለጠፈበትን ማቲያስ ቹንሃ ወደ ኦልድ ትራፎርድ እንደሚያመጡት በሰፊው ተማምነዋል። ኦርነስቴን የብሬንትፎርዱን ብሪያም ቤሞን፣ የበርንማውዙን አንቷን ሴሜኒዮ እና የሳውዛምፕተኑን ኮከብ ተጫዋች ቴይለር ዲብሊንን በማንቸስተር ቤት የበለጠ ጉድለትን ይሞላሉ በማለት በእጩነት ሰይሟቸዋል። ምንም እንኳን አጥቂ ፈላጊ ክለቦች ባያጥሩም ዩናይትዶች ግን በኤምቤሞ ላይ ያላቸውን ፍላጎት እያሳደጉት እንደመጡ የተለያዩ የመረጃ ምንጮች እየገለጹ ይገኛሉ። አርሰናል፣ ሊቨርፑልና ኒውካስል ዩናይትድም 60 ሚሊዮን ዩሮ ዋጋ የተለጠፈበትን ሁለገብ ተጫዋች ፈላጊ የሆኑ የእንግሊዝ ሀያላን ክለቦች ናቸው። ሴሜኒዮም የበለጠ ዋጋ ሊያስከፍል ይችላል። በርንማውዝ ከ65 ሚሊዮን ዩሮ በላይ የክለቦች ሪካርድ በሆነ ገንዘብ ለመሸጥ ይፈልጋል ተብሎም ይጠበቃል። የሳውዛምፕተኑ ዲብሊንግም ከፍተኛውን ዋጋ የሚያወጣ ሌላኛው ተጫዋች ነው። ቀድሞ ወደ ታችኛው ሊግ የወረደው ሳውዛምፕተን ለአካዳሚው እንቁ 100 ሚሊዮን ዩሮ እንደሚጠይቅም እየተዘገበ ይገኛል። በአንድ የውድድር ዘመን ከፍተኛ የእግር ኳስ ብቃቱን ላሳየው ተጫዋች ዩናይትድ ኤሮፓ ሊጉን በማሸነፍ የቀጣዩን ዓመት የሻምፒየንስ ሊግ ውድድር ለመሳተፍ ብቁ የሚሆን ከሆነ ውሉን ለመከታተል ፈቃደኛ እንደሚሆን ይጠበቃል። የባርሴሎናው አማካኝ ማርክ ካሳዶ ከቼልሲ የዝውውር ፍላጎት ጋር በተያያዘ ለክለቡ ያለውን ፍቅር ገልጿል። የ21 ዓመቱ ካሳዶ በባርሴሎና በሃንሲ ፍሊክ የውድድር ዘመን ድንቅ እንቅስቃሴን በማሳየት በሁሉም ውድድሮች ላይ 36 ጨዋታዎችን ማድረግም ችሏል። በጉልበት ጉዳት ከሜዳ ከመራቁ በፊትም አስደናቂ ብቃቱን በማሳየት የቼልሲን አይን እንደሳበ የተናገረ ሲሆን በስፔን የወጡ ዘገባዎች ካሳዶን ለማዘዋወር 40 ሚሊዮን ዩሮ ሊጠጋ የሚችል ገንዘብ ማውጣት እንዳለባቸውም ተዘግቧል። ከፕሪሚየር ሊጉ የቀረበለትን የናስፈርም ጥያቄ እንደማይቀበለውና ባርሴሎናን ምን ያህል እንደሚወድም ማርክ ካሳዶ ተናግሯል። ህይወቴን ለውጦታል ሲል ካሳዶ ለፍሊክም መግለጹ ይታወሳል። ከመጠባበቂያ ቡድን ወደ የመጀመሪያ ቡድን ወሰደኝ፣ የፈለግኩት እግር ኳስ መጫወት ነበር፣ በተለይ በዚህ ማሊያ ሲል ካሳዶ ገልጿል። የማንቸስተር ሲቲው አጥቂ ኤርሊንግ ሃላንድም በዚህ ውድድር ዘመን የቡድኑ አስደናቂ ለውጥ የመጣው በቡድኑ በረሃብና እጦት ምክንያት ነው ብሏል። ሲቲዎች አሁን ላይ በጠናከረ መልኩ እየቀጠሉ ቢሆንም በውድድር ዘመኑ አጋማሽ በጥቅምትና በታህሳስ መካከል ባደረጓቸው 13 ጨዋታዎች
ጨዋታዎች ያሸነፉት አንድ ጊዜ ብቻ ሲሆን ይህም በአሳዛኝ ብቃትና በአስደንጋጭ ሽንፈቶች የተሞላ እንደነበር የሚታወስ ነው። ሃላንድ ባለፉት ጥቂት የውድድር ዘመናት ጨዋታዎችን ማሸነፍና ዋንጫዎችን ማንሳት የለመደው ቡድኑ ዋንጫን የማግኘት ረሃብ የሌለበት በመሆኑ ምክንያት ሲቲ የውድቀቱ መጠን ሊረዳው እንዳልቻለም ገልጿል። በእርግጥ ሰበቦችን፣ ብዙ ጉዳቶችን በመጥፎ ጊዜ ልታገኝ ትችላለህ፣ ግን በመጨረሻ በበቂ ሁኔታ እየሰራን አልነበረም ሲል ኤርሊንግ ሃላንድ ለኢኤስፒኤን ተናግሯል። በውስጣችን ያለው ረሃብ ሙሉ በሙሉ አልደረሰብንም። እኔ በቂ አልነበርኩም። ቡድኑን በበቂ ሁኔታ አልረዳሁትም። በመጨረሻም በበቂ ሁኔታ ጥሩ አልተጫወትንም ብሏል። በጉዳት ምክንያት በውድድር ዘመኑ ጉልህ የሆነ የውድድር ዘመን ካመለጣቸው በርካታ ተጫዋቾች መካከል አንዱ የሆነው ኤርሊንግ ብራውት ሃላንድ መሆኑ የሚታወቅ ጉዳይ ነው። ኖርዌያዊ አጥቂ ከመጋቢት ወር ጀምሮ በቡድኑ ውስጥ ባይገኝም በውድድር ዓመቱ የመጨረሻዎቹ ሳምንታት ዳግም ለመመለስ ከፍተኛ ዝግጅትን እያደረገም እንደሚገኝ ተነግሯል። ጥሩ ስሜት እየተሰማኝ ነው። እናም ጥሩ እየተንቀሳቀስኩ እገኛለሁ። እናም ለሚቀሩት ጨዋታዎች ዝግጁ ነኝ ሲልም ገልጿል። ጥሩ ስሜት እየተሰማኝ ነው እና ጥሩ እየተንቀሳቀስኩ ነው። ስለሆነም በፊታችን ለሚጠብቁን ጨዋታዎች ዝግጁ ነኝ ሲልም ጨምሮ ገልጿል። በጥር የዝውውር መስኮት በውሰት አስቶን ቪላን የተቀላቀለው ማንቸስተር ዩናይትድ አጥቂ ማርከስ ራሽፎርድ በክረምቱ ወቅት ወደ ባርሴሎና የመዘዋወርን ተስፋ በብሉግራና አለቃ ሃንሲ ፍሊክ አድናቆት ምክንያት አሳድጎታል። ራሽፎርድ በአስቶን ቪላ ቤት ለ6 ወራት በውሰት በቆየበት ጊዜ አስደናቂ ነገርን እያደረገ እንደሚገኝ ይታወቃል። በቋሚነት ከማንቸስተር ዩናይትድ በ40 ሚሊዮን ዩሮ የመግዛት አማራጭ ቢኖረውም ወደ ባርሴሎና ለመቀየር ወደ ቪላ ፓርክ የሚያደርገውን እንቅስቃሴ ውድቅ ሊያደርግ ይችላል የሚል ትልቅ ግምት እየተገለጸ ይገኛል። በዚህ ሳምንት መጀመሪያ ላይ ራሽፎርድ ከባርሴሎና ፕሬዚዳንት ጆዋን ላፖርታ ጋር የቅርብ ግንኙነት እንዳለው ከሚታወቀውና የአሰልጣኝ ፍሊክ ተወካይ ከሆኑት ከወኪሉ ፒኒ ዛሃቪ ጋር እንደተገናኘ በሳምንቱ መጀመሪያ ላይ የወጣ መረጃ ያመላክታል። በጥር ወር ሁለገቡ አጥቂ ፕሪሚየር ሊጉን ለመልቀቅ ፈቃደኛ ባልነበረበት ወቅት ሃንሲ ፍሊክ ለራሽፎርድ ያቀረበለትን ውሳኔ አስቀድሞ አጽድቆታል። ስለሆነም እሱን ለማስፈረም ያለውን ሀሳብ እንደደገፈም ተነግሯል። ዩናይትዶች ራሽፎርድን በዚህ ክረምት በቋሚነት መሸጥ ይፈልጋሉ። ነገር ግን በውሰት ውሉ ሊስማሙ ይችላሉ። የባርሴሎና ተመራጭ አማራጭ በሚቀጥለው ክረምት ዝውውርን ቋሚ የማድረግ ግዴታን የሚያካትት ከሆነ 40 ሚሊዮን ዩሮ የመጀመሪያ የተጠየቀው ዋጋ ቢሆንም በመጋቢት ወር ራሽፎርድ ወደ ቪላ ፓርክ ሊያደርገው ያሰበው ዝውውር ካልተሳካ ዩናይትድ እስከ 60 ሚሊዮን ዩሮ ሊጠይቅ እንደሚችል ተዘግቧል። ምንም እንኳን ራሽፎርድ ለዝውውሩ እንዲረዳው ከፍተኛ የደሞዝ ቅነሳን ቢስማማም 40 ሚሊዮን ዩሮ ዋጋ ለባርሴሎና በጣም ውድ ነው ተብሎም ይታሰባል። የኒውካስል ዩናይትዱ አጥቂ አሌክሳንደር ኢሳቅ በክረምቱ አርሰናልን ለመቀላቀል ከምንጊዜውም በላይ ክፍት ነው ተብሏል። ስዊድናዊ የፊት መስመር ተጫዋች በኒውካስል ቡድን ጫፍ ላይ የቀጣይ ዓመት የሻምፒየንስ ሊግ ብቁነትን በሚያሳድድበት ወቅት ራስን የሚገልጽ ውድድርን እያሳለፈ ይገኛል። አሌክሳንደር ኢሳቅ በሁሉም ውድድሮች 25 ግቦችን በማስቆጠር የመጀመሪያው የማግቢዎች ተጫዋች ብቻም ሳይሆን የክለቡ የምንጊዜም ከፍተኛ ግብ አግቢ ያደርገዋል። ሊቨርፑልንም 2-1 ሲያሸንፉ የኒውካስልን ሁለተኛ ጎል አስቆጥረዋል። በዚህም ጨዋታ ከ1955 ጀምሮ ያላሳኩትን የክለቡን የመጀመሪያ ትልቅ የሀገር ውስጥ ዋንጫም ማስገኘት የቻለ ተጫዋች ነው አሌክሳንደር ኢሳቅ። አርሰናል በኢሳቅ ላይ ያለው ፍላጎት አዲስ ነገር አይደለም። አሁን ግን ተጫዋቹ ራሱ ወደ ለንደን ለመዘዋወር ክፍት እንደሚሆን መግለጹን ቢቢሲ ስፖርት ዘግቧል። ስምምነት ገና ሙሉ በሙሉ እየመጣ አይደለም። ለኢሳቅ ፊርማ ሰፊ ፉክክር አለ ተብሎ ይታሰባል። በተለይም የዘንድሮ ሻምፒዮና ሊቨርፑል ከፍተኛ የአርሰናል ተፎካካሪ እንደሚሆን ይጠበቃል። ሆኖም ቀያዮቹ ኢሳቅን የማስፈረም እድላቸው ተስፋ አስቆራጭ እንደሆነ እየተነገረ ሲሆን ቢቢሲ ደግሞ በአርሰናልና በኒውካስል መካከል የሚደረግ ማንኛውም ስምምነት ሊኖር ይችላል ሲል በማንኛውም መላምታዊ የዝውውር ፋይናንሻል እውነታዎች የተዳሰሰ ገለጻን አድርጓል። የአርሰናል የመሃል አጥቂ ፍላጎት በሚያሳምን መልኩ የታየ ሲሆን የክለቡ አጥቂ ግዢዎች በአርቢ ላይፕዚቹ ቤንጃሚን ሴስኮ እና በስፖርቲንግ ሊዝበን ዋና ኮከብ ቪክተር ዮከሬሽ ጋር ይገናኛል። መጪው ስፖርት ዳይሬክተር አንድሪያ ቤርታም ቪክተር ዮከሬሽን ይደግፋሉ ተብሎ ይታሰባል። ቤንጃሚን ሴስኮ ከሌሎች የአርሰናል የጨዋታ ዘይቤዎች ጋር ተመሳሳይ የማጥቃት ቁጥሮች ባይኖረውም ነገር ግን ለወደፊት አስደሳች ተጨማሪ የመድፈኞቹ አጥቂ
እንደሚሆን ይታመናል። ቪክተር ዮኬሬሽ በሊጉ ብቻ 38 ጎሎችን አስቆጥሯል። የአርቢ ላይፕዚሹ የ21 ዓመቱ ወጣት በዚህ ሲዝን 13 የቡንደስሊጋ ጨዋታዎችን ብቻ ነው ማድረግ የቻለው። ለማነጻጸር ያህል በጥር ወር አይንትራክት ፍራንክፈርትን ለቆ ማንቸስተር ሲቲን ከተቀላቀለው ኦማር መርሙሽ በሁለት ያነሰ ጨዋታን ነው ማድረግ የቻለው። በዚህም አርሰናል ከነዚህ ሶስት የፊት መስመር አጥቂዎች የቱን በተለየ ሚናነት ያጫውታል ያስፈርማል የሚለውን በክረምቱ የዝውውር መስኮት የምንከታተለው ይሆናል። በአርሰናል በኩል የአርሰናሉ አሰልጣኝ ሚኬል አርቴታ በፕሪሚየር ሊጉ ቀደም ብሎ ሻምፒዮን መሆናቸውን ካረጋገጡት ሊቨርፑሎች ጋር ላለባቸው ጨዋታ ጋርድ ኦፍ ሃነር እንደሚያደርጉ ተነግሯል። በፕሪሚየር ሊጉ መተዳደሪያ ደንብ መሰረት የትኛውም ክለብ ጋርድ ኦፍ ሃነር የማድረግ ግዴታ እንደሌለበት የታወቀ ነው። ነገር ግን ክለቦች ሲዝኑ ከመጠናቀቁ በፊት ሻምፒዮን ለሆኑ ቡድኖች ጋርድ ኦፍ ሆነር ወይም የክብር ጭብጨባ ማድረግ የተለመደ ነው። ሚኬል አርቴታም ነገ ላለባቸው ጨዋታ ለሊቨርፑል የክብር ጭብጨባ እንደሚያደርጉ ተነግሯል። እነሱ ምርጥ ቡድንና ወጥ ብቃት ላይ ነበሩ። አሰልጣኙ አርኔ ስሎትና የቡድኑ አባላት በአጠቃላይ በዚህ ዓመት ያሳዩት ነገር አስደናቂ ነበርና ይህ የክብር ጭብጨባ ይገባቸዋል ሲል ሱፐር ሚኬል አርቴታ ገልጿል። ሚኬል አርቴታ በቀሪዎቹ ጨዋታዎች 3 ነጥብን ማሳካት ከቻለ ቀደም ብሎ የቀጣይ ዓመት የአውሮፓ ሻምፒየንስ ሊግ ቦታን የሚያረጋግጥ ይሆናል።